ወገኖቼ ከሰማችሁ እንደዚህ አይነት ሰበር ስሙ። ስብር ያለ ሰበር ከፊንቴክ ኢንቨስትመንት ጋር በተያያዘ እናስተዋውቃለን የሚሉ ሰዎች እየገቡ ነው። እምልልህ እየገቡ ነው። አካውንት አስለቀቅናል ያሉት እራሳቸው እየገቡ ነው እምልህ። ስድስቱ ገብተዋል። ሌላ ሰበር ልንገራችሁ። 356 መኪኖች ፊንቴክ ኢንቨስትመንት ከቻይኖቹ ላይ ወስዶ ቻይኖቹ የ356 መኪና አልሰጠንምና መላበሉን አለ። ምን አልኳችሁ? እኔ ፊንቴክ ኢንቨስትመንት መኪና የማስመጠጥ ፍቃድ የለውም። ሸዋሸዋ ነው። እንኳን አደረሳችሁ። ዛሬ ነው እንደዚህ መባል ያለበት። እቤት አላድርም ዛሬ እግዚአብሔርን ቤት ዳናዊት መክብብ ተረኛዋ ከዚህ ሰፈር የምናባረራት ሴት ሆና ተገኝታለች። የመጣ ነው ልናናድዳችሁ ሳይሆን ልናባረራችሁ ነው ይላል ሂርና ክሪፕቶ። አስረግጦ ነው የሚነግራችሁ። እውነቱን ነው። የመጣ ነው ፍጹም ልናናድዳችሁ አይደለም፣ ልናባረራችሁ ነው። ተረኛዋ ተባራሪ አርቲስት ዳናዊት መክብብ፣ አርቲስት የሚለው እንኳን አንደር ኮታንኮት ይቀመጥልኝ፣ ዳናዊት መክብብ ሆናለች። እንግዲህ ዳናዊት መክብብ በኤም አልትራ ኮንሰልተንሲ ስር፣ ይሄ ኤም አልትራ የሚባለው ኮንሰልተንሲ የቤተልሔም ታደሰ ኢማም ነው። ቤተልሔም ታደሰ ከዚህ በፊት በኤዱኬሽናል ጉዳዮች፣ በትምህርት ጉዳዮች ወደ ውጪ እልካችኋለሁ ብላ ወጣቶቹን እጥብ አርጋ የጠፋች ሴት ነች። ዳናዊት መክብብም ትልካለች ብላ ስታሳምነን የነበረች ሴት ነች። በእነዚህና ተዛማች ጉዳዮች ተከሰው ፍርድ ቤት ሊቀርቡ አልቻሉ። ከህግ ሸሽተው ከፍትህ ሸሽተው የት እንደሚገቡ እስቲ እናያለን። ወደዚህ ሰፈር አይመለሷት መቼስ ፍርድ ቤት አልቀርብም እያሉ። እንግዲህ የተከሰሱት ሰዎች አንደኛው ኤም አልትራ ነው። ሁለተኛው ቤተልሔም ታደሰ ኢማም ባለቤቷ ነች። ሶስተኛው ገሊላ በለጠ ነች። አራተኛ አቤል ተስፋዬ ነው። አምስተኛ ዳናዊት መክብብ ናት። እንግዲህ እነዚህ ሰዎች በተለይ ቤተልሔም ታደሰ ኢማም የምትባለው ሴት ሌብነት በዘር ይተላለፋል እንዴ? አዲስ አበባ ላይ ብቻ ያሌላ ኮንሰልተንሲ የለም፣ ያሌላ አጭበርባሪ ድርጅት የለም። ከ10 ከ12 በላይ በወንድሞቿ በባሏ ወንድም በምናምንቴ በዘመድ አዘመድ አንዱን ስዘጋ አንዱን ስከፍት፣ አንዱን ስዘጋ አንዱን ስከፍት፣ በእንደዚህ አይነት ሁኔታ ነው ቀጣዩ ኤስሪ ኮንሰልተንሲ የሚዘጋ ድርጅት ነው። እንግዲህ እነዚህ ሰዎች ተከሰው በተደጋጋሚ ጊዜ ፍርድ ቤት ሊቀርቡ አልቻሉም። የመጨረሻ ጥሪ ፍርድ ቤት አቅርቦባቸዋል። የአዲስ አበባ ከተማ መስተዳድር የቦሌ ምድብ ችሎት 4ኛ የፍትሐ ብሔር ችሎት በቀን 18 ህዳር 18 ማለት ነው 2018 ላይ 4 ሰዓት ላይ እንድትገኙ፣ ካልተገኛችሁ በሌላችሁበት የመጨረሻውን ብይን እሰጣለሁ ብሏል። ስሙ፣ ከዚህ በፊት ዳለቻን ከዚህ ሰፈር አባረናል። ቀጥለን ሙሴ ሰለሞንን አባረናል። አሁን ዳናዊት መክብብን እናባረራለን። ይቀጥላል። አረጋገጡን የማያስተካክል በሌቦች መንደር፣ በብሔርተኞች መንደር የሚሰለፍ ማንኛውም አካል ተራው እየተጠበቀ እንደዚህ ይባረራል። የኢትዮጵያ ሕዝብ አለ። የኢትዮጵያ ሕዝብ ሾርት ሜሞሪ አይደለም፣ ቂመኛ ነው። በጣም ቂመኛ፣ ሲበዛ ቂመኛ ነው። ሾርት ሜሞሪ ይመስላችኋል? ሲተውህም እንዲህ ነው የሚተው። ለአንድ ሰሞን ይሄ ይለልሃል። ዳለቻ ሲታሰር ተጨፍሮ ነበር፣ ግን የአንድ ሰሞን እስክስታ ተመተው ቀረ፣ ተረሳ ማለት ነው። ሙሴ ሰለሞንም ሲታሰር የአንድ ሰሞን እስክስታ ተመታ፣ ቀረ በዛው። ሁልሽም አካሄድሽን የማታስተካክል ከሆነ፣ ከሌቦች ጋር የምትሰለፍ ከሆነ፣ የተለያዩ ሀገራችን ላይ የተለያዩ ደባዎች የምትፈጽም ከሆነ ከነዚህ ሰዎች ተርታ መመደብህ አይቀርም። አካሄዳችሁን አስተካክሉ ማለት ነው። አንድ ጥለናል። ሰሞኑን በጣም እየጣልን ያለ ነው። በኔትወርኪንግ ቢዝነስ ላይ የተሰማሩ 4 ድርጅቶች መያዛቸውን ሳሰሙ አልቀራችሁም ዓርብ ዕለት። ስለዚህ እንደዚሁ እያልን እየጣልን እንቀጥላለን። ቃሉን ከሂርና ክሪፕቶ ተውሰን የመጣ ነው ልናናድዳችሁ ሳይሆን ልናባረራችሁ ነው።
ዳናዊት መክብብ በኤም አልትራ በደረሰ ጉዳት በቀጥታ ልትጠየቅ እንደምትችል የህግ ባለሙያዎች እየገለጹ ይገኛሉ። ኤም አልትራ በርካታ ሰዎችን ወደ ውጭ ሀገር ቪዛ እንዲኖራቸው አድርጌ እልካቸዋለሁ በማለት የበርካቶችን ገንዘብ ከሰበሰበ በኋላ እየገባበት ጠፍቷል። በርካቶች እያለቀሱም ይገኛሉ። በዚሁ ጉዳይ ወደ ውጪ ሄጄ እማራለሁ፣ ህይወቴንም እቀይራለሁ በማለት ተበድረው ጭምር የከፈሉ ግለሰቦች ህይወት ተመሰቃቅሏል። በርካቶች ቤተሰቦቻቸውን አስቸግረው የከፈሉት ገንዘብ የገባበት ጠፍቷል። በርካቶች ቤታቸውን በማስያዝ አራጣ በመበደር ህይወታቸው ተመሰቃቅሎ ይገኛል። ድርጅቱ የበርካታ ንጹሃንን ገንዘብ ከሰበሰበ በኋላ አገልግሎቱን ሳይሰጥ በመቅረቱ የድርጊቱ ሰለባዎች ለከፍተኛ ችግር፣ ጭንቀትና ባስ ሲልም ራስን ለማጥፋት መዳረጋቸው እየተገለጸ ይገኛል። ቅሬታቸውን በሚዲያዎች ላይ ያቀረቡት የድርጊቱ ሰለባዎች ታዲያ ድርጅቱን አምነን ብር የከፈልነው ማስታወቂያ የሰራቸውን ዳናዊት መክብብን አምነን ነው፣ በህግ ልትጠየቅልን ይገባል ሲሉ ቅሬታቸውን አቅርበዋል። ለመሆኑ ከህግ አንጻር ዳናዊት መክብብና በማስታወቂያው ላይ የተሳተፉ አካላት ተጠያቂ ሊሆኑ ይችላሉን? ጠበቃና የህግ አማካሪ ሰብለ አሰፋ ህጎችን በማጣቀስ ስለ ተጠያቂነታቸው ማብራሪያ ሰጥታለች። ዳናዊት መክብብ በኤም አልትራ ለደረሰ ጉዳት በቀጥታ ልትጠየቅ ትችላለች። እንዲቆያችሁን ጠበቃ ሰብለ አሰፋ ነኝ። እንደሰማችሁት ኤም አልትራ በርካታ ሰዎችን ወደ ውጭ ሀገር ቪዛ አስገኝቼ ልካለሁ በሚል ገንዘባቸውን ከሰበሰበ በርካቶች ቤታቸውን ሁሉ ሞርጌጅ አድርገው አራጣ ተበድረው ብዙ ገንዘብ ከሰበሰበ በኋላ አገልግሎቱን ባለመስጠቱ ሰዎች ለከፍተኛ ኪሳራ፣ ለዲፕሬሽን እና ራስን ለማጥፋት ሁሉ መዳረጋቸው ተገልጿል። ይህን ተከትሎ እየተነሳ ያለው ሰዎቹ ዳናዊት ማስታወቂያውን በመስራቷ ነው ያመን ነው እያሉ በመሆኑ ያን ማስታወቂያ በመስራቷ በቀጥታ ተጠያቂ ልትሆን ትችላለች የሚለው ነው። ይህንን አስመልክቶ በኢትዮጵያ የማስታወቂያ አዋጅ ቁጥር 759 ይገኛል። እንዲሁም ደግሞ የአዲስ አበባ ካቢኔም ስለ ውጪ በማንኛውም በኤሌክትሮኒክስም በሌሎችም መንገድ ስለሚነገር ማስታወቂያ ያወጣው ደንብ ቁጥር 131 ይገኛል። እነኚህን ደንብና አዋጅ በምናይበት ሰዓት ማንኛውም ሰው ለምሳሌ እንደ ዳናዊት ማስታወቂያ የሚሰሩ ሰዎች ማስታወቂያቸው ይዘቱ ህገወጥ አለመሆኑን የማረጋገጥ ግዴታ ተጥሎባቸዋል። በኢትዮጵያ የወንጀል ህግ ወንጀል ተደርጎ ከተቀመጡ ተግባራት አንዱ በህገወጥ ሰዎችን ድንበር ማሻገር የሚባለው አንዱ ነው። ይሄ ስመግሊንግ የሚባለው ሰዎች ህጋዊ ቪዛ ወይም የመኖሪያ ፈቃድ ወደሌላቸው ሀገር ያለ ህጋዊ ፈቃድና ምንም አግባብነት በሌለው መልኩ ሰዎችን እልካለሁ ማለት መላክ ወንጀል ስለመሆኑ ተመልክቷል። በህግ የተከለከለን ተግባር ማስተዋወቅ በገለጽኩት ደንብ ቁጥር 131 እንዲሁም ደግሞ በአዋጅ ቁጥር 759 መሰረት የተከለከለ ማስታወቂያ ያደርገዋል። ከዛም በተጨማሪ ማስታወቂያውን ያሰራው ወይም ወኪሉ ወይም ደግሞ ዳናዊት እንዲህ ባለ ሁኔታ ህገወጥ የሆነ ይዘት ያለው ማስታወቂያ በመለቀቁ ለሚደርስ ጉዳት ከኤም አልትራ ጋር የአንድነትና የነጠላ ኃላፊነት እንደሚኖርባቸው በተለይም አዋጁ በአንቀጽ 30 እንዲሁም ደንቡም ያመለክታል። ዳናዊት ወይም ሌሎች ባለሙያዎች መሰል ማስታወቂያ ሲሰሩ ይሄ በማስታወቂያ የሚነገረው ነገር ህገወጥ አለመሆኑን በህግ ያልተከለከለ መሆኑን እንዲሁም ደግሞ የሚሰጡት ማስረጃ በትክክል የአገልግሎት እቺን ወግ ወዳጄን የነገረኝ እኛ ቢሮ ጥቆማ ይመጣል ይለኛል። ጥቆማው እነዚህ ከባንክ ቤት ነው የሚደወልላችሁ፣ ፍሪ ደርሷችኋል፣ ቴሌቪዥን ደርሷችኋልና ውሰዱ የሚሉ ወይም ደግሞ አካውንታችሁ ዲአክቲቭ ተደርጓል አይሰራም ላስተካክልላችሁ የሚሉ ሰዎች ናቸው የሚደውሉለት። ሰውየው ጋር ይደውሉለትና አካውንትህ ዲአክቲቭ ስለሆነ የሚከተለውን ስቴፕ ተከትለህ ይስተካከልልህ ከኢትዮጵያ ንግድ ባንክ ነው የምንደውለው ይሉታል። እነሱ ያሉትን ያደርጋል። 50 ሺህ ብር ያጥቡትና እናመሰግናለን፣ አሁን ከአሁን ወዲህ አካውንትህ መንቀሳቀስ ጀምሯልና ተጠቀምበት ይሉታል። ቆይ መምጣታችሁ ካልቀረ የሚስቴም እንደዛ ስለሆነ እግረ መንገዳችሁን አስተካክሉላት ይላቸውና የሚስቱንም አካውንት ያሳጥባል ማለት ነው። ከዚህ በኋላ ነው ወደ ወዳጄ ለጥቆማ የመጡት ባልና ሚስቶች ማለት ነው። አሁን ላይ የምንበላ ሰዎች ቪክቲም ሰዎች
ብቻችንን መበላት አቅቶን በእንደዚህ አይነት ነው ሰዎችን ወደዚህ ነገር ውስጥ እየሳበን ያለ ነው። ጂኤምኤን ነው ምናምን የሚባለው የፊልም ስራ ላይ ተሰማራና ሰራዊት ፍቅሬ አምባሳደር ሆኖበት ህዝብን ያጠበና የተያዘ ድርጅት ብዙዎቹን ስናያቸው ከአንድ ሰው ይነሳና ወንድም ጋር እህት ጋር ቤተሰብ ጋር አንድ እንደ ቀይ መስቀል ያሉ መስሪያ ቤቶች በመስሪያ ቤት ደረጃ ነበር ያን ስራ ሲሰሩ የነበሩት። ስራቸውን ለቀው ፊልም በማየት ገንዘብ ይሰራል በሚል ሸዋሸዋ እያንዳንዳቸው ደም ባንክ አገልግሎት አዳማ ደም ባንክ አገልግሎት ሰራተኞች ብዙዎቹ ታጠዋል በዚህ ወንጀልና መጀመሪያ ሲጀምር እነዚህ ትኩረት የተደረገባቸው ሰዎች ጥያቄ አይጠይቁ። በጣም ትናንሽ ጥያቄዎችን በመጠየቅ ከእንደዚህ አይነት መበላት መዳን እየተቻለ መጀመሪያ ጥያቄ አይጠይቁ። ቀጥሎ ደግሞ እኛ እንድንገባ ይገፋፋናል። ይሄም ሰውዬ እንደዚህ ነው ያደረገው። እስቲ መኪና እናስመጣላችኋለን፣ ቤት እናስመጣላችኋለን የሚሉ ድርጅቶችን እንያቸው። ከአንድ ቤት ውስጥ ሁለት ሰው ይገኛል። ከአንድ ቤት ውስጥ ቤተሰብ ይገኛል። ይሄ የሚመነጨው አንድ ከሰዎቹ ስግብግብነት የተነሳ ነው። አለመጠየቅ 950 ሺህ ብር ከፍዬ መኪና የ2.8 ሚሊዮን ብር መኪና ተወስዳለህ ሲባል እንዴት ብሎ የማይጠይቅ አለመጠየቁ ሳያንስ ብቻቸውን ሊያልፈላቸው በቤተሰብ ብቻውን ሊያልፈለት ሌላው ድህነቱን ይዞ እንዲቀጥል ያስገባል። ወንድምየውን ያስገባል፣ ቤተሰብን ያስገባል። ብቻውን ችሎ እንኳን መበላት አልተቻለም። ሌላ ሰውን ጭምር ትክክል ነው በማለት እሱ ያልገባውን ነገር ትክክል ነው በማለት በእንደዚህ አይነት ሁኔታ ነው የተበላን ያለ ነው። ብዙ ጊዜ የምንበላ ሰዎች አንድ አንጠይቅም ሳንጠይቅ እንቀርና በትንሽ ነገር እንታለላለን። ሁለት ደግሞ እስካመሮቹ ለማስመሰል መጀመሪያ አካባቢ የሚሰጧችሁን ብር እንደ ትርፍ ወይን እንደ ግኝት ቆጥራችሁ ሌላ ሰዎችን እንዲገቡ ትገፋፋችኋላችሁ። የምገፋፋችሁ ሰዎች ደግሞ እናንተ ብቻችሁን ያለፈላችሁ ይመስላችኋል። አብረው እንዲያልፍላችሁ እሱም ይገባል። በጋራ ያው የምትሆኑትን ትሆናላችሁ ማለት ነው። የነዚህ ባልና ሚስት ታሪክም ከዚህ ዘለላ አይደለም። ሰሞኑን እድሜው ሙሉ ሀገሩን ያገለገለ አንድ ግለሰብ በባሌ ሮቤ ወጣቶች ሲደበደብ የሚያሳይ ቪዲዮ በዚሁ በማህበራዊ ሚዲያ ሲመላለስ አየን። ይሄን ተከትሎ አዋሽ ባንክ 500 ሺህ ብር፣ ቅብርጥሴ የሚባለው ወረዳ 400 ካሬ እያለ ስጦታ መስጠት ጀመሩ። ስጦታ መስጠታቸውን እኔ ምንም አይነት ተቃውሞ የለኝም። ፍትህን ኮምፐንሴት ሊደረግ የተካሄደበት መንገድ ግን ትክክለኛና አዋጭ አካሄድ አይደለም የሚል አቋም ነው ያለኝ። ሰሞኑን ይሄን ተከትሎ አምቦ ላይ አንድ ጎረምሳ ወጣቶችን ሲቀጠቅጥ የሚያሳይ ቪዲዮ እንደገና ወጥቷል። ለነዚህ ወጣቶች 500 ሺህ ብር እየሰጠን ልንቀጥል ነው ወይ? እንደዚህ ነው ፍትህ መረጋገጥ ያለበት ወይ? እነዚህ ሽልማቶች ለዚህ ሰውዬ እድሜውን ሙሉ በሕክምና ዘርፍ ሀገሪቷን ያገለገለ ሰው ነው ካልን የግድ ይሄንን መሬትና ይሄን ብር እንዲያገኝ የግድ መቀጥቀጥ ነበረበት ማለት ነው በእናንተ አካባቢ። አዋሽ ባንክም ሆኖ ሌሎች የግል ድርጅቶች ይህን ሽልማት የሸለሙበት ዋና ምክንያት አሁንም ለሰውየው አስበው ሳይሆን የራሳቸው ማህበራዊ ኃላፊነት አለብን በሚል ሰበብ ባንካቸውን ወይም ደግሞ ድርጅታቸውን ፕሮሞት ለማድረግ ነው እንጂ ለዚህ ሰውዬ በዚህ አይነት አካሄድም ፍትህ ሊረጋገጥ አይችልም። እንደ ትውልድ እንደ ሀገር ትውልድ በዚህ ደረጃ የመንጋ አስተሳሰብን እያራመደን ያለው የፍትህ አካላት ነን የሚሉ እና ሌሎች ድርጅቶች ደግሞ ህግን ሊያስተካክሉበት የሚሄዱበት መንገድ በራሱ ሌላ ስህተትና ሌላ ድራማዊ እንትን እየፈጠረን ያለው። ነገ አንዱ የተቸገረ ደብድበኝና በማህበራዊ ሚዲያ ልቀቀኝ፣ ከዛም በኋላ እና አዋሽ ባንክ ይመጡና 500 ሺህ ብር ይሰጡኛል የሚል እሳቤ በትውልዶች ላይ እንዲኖር ከማድረጉ በተጨማሪ እነዚህ ሰዎች
መደብደባቸው ትክክል ነበረ፣ ለዚህ ሰውዬ እንዲያልፍለት ምክንያት ሆነናል እንዲሉ ያደርጋቸዋልና ፍትህ በእንደዚህ አይነት ሁኔታ መረጋገጥ የለበትም። ደግሜ እንደምነግራችሁ ለሰውዬው ብሩም ሆነ ቦታው መሰጠቱን ምንም አይነት ተቃውሞ የለኝም። ነገም ሌላ ቀጥቃጭ ይመጣል። መሸለም የምትፈልጉ ከሆነ ሳንሞት፣ መሸለም መስጠት የምትፈልጉ ከሆነ ሳንቀጠቀጥ በክብር እያለን ስጡን። አለበለዛ ግን ይሄን አይነት አካሄድ ፍጹም አዋጭ አካሄድ ስላልሆነ የፍትህ አካላትም እንዲስተካከል ብታደርጉ መልካም ነው። ቢኮዝ አምቦ ላይ ትላንትና አምቦ ላይ አንድ ወጠጤ ጎረምሳ ሰዎችን ሲደበድብ በቪዲዮ እየቀረጸ ሲደበድብ ታይቷል። ነገም ይቀጥላል ማለት ነው። እኔ የምላችሁ ግን ይሄ ሰውዬ የተቀጠቀጠው እዛ መናኸሪያ ውስጥ ነው። መናኸሪያ ሰው አለ፣ በጣም ብዙ ሰው ይኖራል። እንዴት አንድ ሰው ምንድነው ችግሩ? ቆይ እስቲ እንወያይ፣ እንነጋገር፣ ተው የሚል አንድ ሰው፣ አንድ የበሰለ አንድ ምራቅ የዋጠ ሰው እንዴት ይጠፋል? ሁሉም የድርሻዬን ቅመስ እያለ የሚነሳበት ሁኔታዎች እንዴት እንደዚህ አይነት አስተሳሰቦች ሊኖሩ ይችላሉ? እንዴት ሽማግሌ ጠፋ? እንዴት ትልቅ ሰው ጠፋ? መናኸሪያ ውስጥ እንግዲህ አገር ሰው ነው የሚኖረው። የባሌ ሰውም ባይኖር ሲጀምር እንደውም የባሌ ሽማግሌዎች ሀገር ነች፣ የእርቅ ሀገር ነች። እንዴት ይሄን ያህል ዘቀጥን የሚል ጥያቄ ግን